በዛሬ ቪዲዮ የዩቲዩብን አዲስ ህግ ተጠቅመን ገንዘብ የሚሰራ የዩቲዩብ ቻናል እንዴት አድርጋችሁ ክሬት እንደምታደርጉ ከመጀመሪያው ጀምሮ እስከ መጨረሻው ድረስ አሳያችኋለሁ። ብዙዎቻችሁ እንደምታውቁት ዩቲዩብ አሁን ላይ ከኤአይ ጋር መስራት ጀምሯል። ስለዚህ አንድ ስቴፕ ሚስ ካደረጋችሁ አካውንታችሁ ሞኔታይዝ ላይ ይደረግ ይችላል ማለት ነው። ይህን ቪዲዮ እስከ መጨረሻው በማየት ብቻ በቀላሉ ብዙ አካውንቶችን ከፍታችሁ ሞኔታይዝ ማድረግ እንዴት እንደምትችሉ አሳያችኋለሁ ማለት ነው። አሁን ቀጥታ ወደ ቪዲዮ እንገባለን። በመጀመሪያ ግን ላይ ቻናል አዲስ ከሆናችሁ እንደዚህ አይነት ጠቃሚ ቪዲዮ እንዲደርሳችሁ ቻናሉን ሰብስክራይብ፣ የደወል ምልክቱን ደግሞ ኦን ማድረግ እንዳትረሱ። አሁን ቀጥታ ወደ ቪዲዮ እንገባለን። ይመቻችሁ። በመጀመሪያ ወደ ዩቲዩብ ትገባላችሁ ማለት ነው። በስልካችሁም ቢሆን ችግር የለውም። እኔ በፒሲ ማሳያችሁ ሰፋ ባለ ስክሪን እንዲታያችሁ ስለምፈልግ ነው። ስለዚህ ዩቲዩብ የምትለዋን ነካትና ቀጥታ ወደ ዩቲዩባችን እንገባለን። ከዛ በኋላ ምንም ታውቁት እዚህ ጋር የፕሮፋይል አይከን አለች። የፕሮፋይል አይከን ነክታችሁ ወደ ስዊች አካውንት የምትላለች ስዊች አካውንት የምትለዋን ትነካላችሁ። ከዛ በኋላ እዚህ ጋር ያመጣላችኋል። እዚህ የከፈታችሁትን ኢሜል ኖ ቻናል ብሎ ማለት ነው። ስለዚህ እሱን ትነኩታላችሁ። ከዛ እሱን ስነኩት ምንድን ነው የሚመጣላችሁ? አካውንታችሁ አዲስ ስለሆነ እንደዚህ ነው ሰርች አድርጋችሁ የእናንተን አሁን ኢንተረስት ስለማያውቅ ዩቲዩብ ሰርች አድርጋችሁ እንድትጠቀሙ ነው የሚያመጣላችሁ እዚህ ጋር ማለት ነው። ስለዚህ እንደምታደርጉት እዚህ ጋር ይሄኛውን ትነኩታላችሁ። ከዛ በኋላ እዚህ ጋር ክሬት ቻናል የምትላለች ክሬት ቻናል የምትለዋን ትነካላችሁ። በስልካችሁ ከሆነ ደግሞ እንደ አሁን ለምሳሌ ቲክቶክ የምትጠቀሙ ከሆነ የፕሮፋይል አይከኗ ላይ ዩቲዩብ ላይ እንደዛ አይነት ቦታ አለች ይላል። መጨረሻዋ ጥግ ጋር ሄዳችሁ እሷን ትነካላችሁ ማለት ነው። ከዛ በኋላ እዚህ ጋር ክሬት ቻናል የሚለውን አንድ ጊዜ እንነካዋለን። ከዛ ስም ስጠው ይላል። እዚህ ጋር ስማችሁ እናንተ ወደ የምትፈልጉት የዩቲዩብ ቻናል ስም ትሰጡታላችሁ። ሃንድላችሁን ደግሞ ሃንድል ማለት ዩዘር ኔም ነው። ለምሳሌ አሁን ሰዎች ሰርች አድርገው ምን ብለው ሰርች ቢያደርጉ እናንተ ማግኘት ይችላሉ ቪዲዮ ማለት። ስለዚህ እዚህ ጋር መታችሁ ሃንድላችሁን ታይፕ ታደርጋላችሁ። ከዛ እዚህ ጋር ሰሌክት ብላችሁ ፕሮፋይላችሁን ትመርጣላችሁ ማለት ነው። ይሄኛውን ሰሌክት በማድረግ ወይም ደግሞ ኢሜጅ በማስገባት ብቻ መምረጥ ትችላላችሁ። እኔ ለማሳየት ስለሆነ ችግር የለውም ማለት ነው። እንደምታደርጉት ኤክስ ትነካላችሁ። ኤክስ ከነካችሁ በኋላ ወይም ደግሞ ፕሮፋይላችሁን አድ ካደረጋችሁ በኋላ ክሬት ቻናል የሚላለ ክሬት ቻናል ስትሉት አካውንታችሁን በቀላሉ ይከፍትላችኋል። ዋናው ግን ውስጥ ነው ያለው። እሱን ደግሞ አሳያችኋለሁ። እንደምታደርጉት ልክ እንደዚህ ሲመጣላችሁ አያችሁት። አሁን አካውንታችን ተከፍቷል። ይሄን ዩዘር ኔም ብዬ ሰርች ባደረገው ይመጣልኛል ቻናሌ ማለት ነው። ይሄኛው ደግሞ የቪዲዮ ካላችሁ አክሰስ ኤክስቴንሽን ካላችሁ ይጠቅማችኋል። በቀጣይ ቪዲዮ ሰራላችኋለሁ ስለ ቪዲዮ አይኪው። አሁን እንደምታደርጉት ወደ ዋናው ስቴፕ እዚሁ ደግማችሁ ፕሮፋይላችሁን ትነካላችሁ። ከዛ በኋላ ዩቲዩብ ስቱዲዮ የምትላችሁ ዩቲዩብ ስቱዲዮ የምትሏን አንድ ጊዜ እንነካታለን ማለት ነው። እንደምታዩት ዌልካም ቱ ዩቲዩብ ስቱዲዮ ይላችኋል ማለት ነው። አዲስ ስለሆናችሁ ስለዚህ ኮንቲኒው ትሉታላችሁ። ከዛ ክሎዝ ትሉትና መጨረሻ ገመታችሁ እዚህ ጋር ሴቲንግ የምትለዋን አንድ ጊዜ እናካታለን ማለት ነው። ሶስቷን ስንነካት እዚህ ጋር ቻናላችሁ ዩኤስ ምናምን ይሄኛው ችግር የለም። ግን ኢቲ የሚል ከሆነ ዩኤስዲቲ ወይም ደግሞ ከረንሲውን ሌላ ማለት ትችላላችሁ። ዶላር ስለሚመችኝ ዶላር አድርገዋለሁ። ከዛ ቻናል የሚለውን ትነካላችሁ። ከዛ በኋላ ሳሌክት ካንትሪ ስላችሁ እዚህ ጋር ትመጡና ምንድን ነው የምታደርጉት? ወይ ዩኤስ ታደርጉታላችሁ፣ ወይ ዩናይትድ ኪንግደም ታደርጉታላችሁ፣ ወይ ደግሞ ጀርመን በቃ እናንተ የፈለጋችሁትን። ግን ከኢትዮጵያ ውጭ እነዚህ ዩቲዩብ አሁን ለምሳሌ ፓርትነር ፕሮግራም ያለባቸው ሀገሮች አሉ። እነሱን ከእነሱ ሀገር ላይ አንዱ መርጣችሁ እኔ ዩናይትድ ኪንግደም ስለሚመችኝ ዩናይትድ ኪንግደም አደርጋለሁ። እዚህ ጋር ለምሳሌ እኔ አሁን ስለ ቴክ ከሆነ የምለቀው እዚህ ቻናል ላይ ቴክ ምናምን ብዬ በቃ ኪወርዶችን መጻፍ ነው እዚህ ጋር ማለት ነው። እሱን በቀጣይ ቪዲዮ አስረዳችኋለሁ አንድ በአንድ ኮሜንት ላይ ጻፉልኝ ከፈለጋችሁ። ከዛ በኋላ እዚህ ጋር ፊቸር ኤሊጂቢሊቲ የምትላለች እችኛውን ትነካላችሁ። ይሄኛው ቻናላችሁን አክቲቭ ማለት ከኮሚኒቲ ጋይድ ላይ ስነጹ እዚህ ጋር የመጀመሪያው በቃ ቪዲዮ አፕሎድ ማድረግ እንደምትችሉ ፕሌሊስት ክሬት ማድረግ ትችላላችሁ ማለት ነው። ዋናው እዚህ ጋር ይሄኛውን ትነካላችሁ። ከዛ በኋላ ቬሪፋይ ፎን ነምበር የሚላል አያችሁት። እዚህ ጋር ቬሪፋይ ፎን ነምበር የሚለውን አንድ ጊዜ ክሊክ እናደርገዋለን ማለት ነው። ሶስቱን ስንነካው ዩናይትድ ስቴትስ የምትላለች እዚህ ጋር እችኛውን መተን ወደ ኢትዮጵያ እንቀይረዋለን ማለት ነው። እዚህ ጋር ምን ቢካላችሁ ኮድ አለክም ካላችሁ ንገሪኝ ኮሜንት ላይ እኔ አሳያችኋለሁ። እዚህ ጋር ምንድነው የምታደርጉት? ኢትዮጵያ የሚለውን ትነኩና ስልክ ቁጥራችሁን ትጽፋላችሁ ማለት ነው። ከዛ የስልክ ቁጥራችሁን ከጻፋችሁ በኋላ ኔክስት የምትሏት ትበራላችኋለች። ኔክስት የምትሏን ትነካላችሁ። ከዛ በኋላ እኔ እንደምትሉት ከዚህ በፊት ስለተጠቀምኩበት ይሄንን አካውንት እንትን ማለት አልችልም። ይህንን ስልክ ቁጥር ስለተጠቀምኩበት ቬሪፋይ ማድረግ አልችልም። እናንተ የቤተሰብ የፋሚሊ መጠቀም ካለባችሁ እሱን አይነት ታደርጉና ወይም ደግሞ ያልተጠቀማችሁት ስልክ ከሆነ እናንተ እዚህ ጋር ገብታችሁ ታይፕ በማድረግ ብቻ ኮዳችሁን ከስልካችሁ ላይ ተቀብላችሁ እዚህ ጋር በማስገባት አካውንታችሁ ቬሪፋይ ማድረግ ትችላላችሁ ማለት ነው። ከዛ ልክ ቬሪፋይ እንዳደርጋችሁ ይሄኛው ኤሊጂብል ይላችኋል። ይሄኛው ደግሞ ዋናው በቃ ሞኔታይዝ የምንሆንበት ደግሞ የሶስተኛው ነው ማለት ነው። ይሄኛው ቻናል ሂስትሪ ነው። ቻናል ሂስትሪ ማለት እንደምታዩት በቃ ፎሎ እንትኖችን ማለት ኮሚኒቲ ጋይድላችን መከተል አለባችሁ። ክሬተሮችን ማየት አለባችሁ ይሆናል የዩቲዩብ ቪዲዮ ማየት አለባችሁ ምናምን ኮሜንት ላይ በቃ ኢንጌጅ ማድረግ አለባችሁ። ዩቲዩብ ላይ እስከ 2 ወር ድረስ ማየት አለባችሁ እና ደግሞ ኳሊቲ ኮንቴንት የራሳቸው የሆነ ኮንቴንቶችን መልቀቅ አለባችሁ ማለት ነው ይሄኛውን ኤሊጂብል ለማድረግ። ስለዚህ በቀጥታ ይሄንን ሁለቱን እነዚህ ሶስቱን ኤሊጂብል ካደረጋችሁት እንደዚህ ኢኔብልድ ከሆነ ሁለቱ ማለት ነው በቀጥታ ሞኔታይዝ ማድረግ ትችላላችሁ። 4,000 ቻው ወይም ደግሞ 10 ሚሊዮን ቪው ከገባላችሁ ማለት ነው። ስለዚህ እንደዚህ አድርጋችሁ በቀላሉ ብዙ ብሮችን በዩቲዩብ የሚሰራ አካውንት ክሬት ማድረግ ትችላላችሁ ማለት ነው። ያልገባችሁ ጥያቄ ካለው ኮሜንት ላይ ንገሩኝ። በቀጣይ ደግሞ ዩቲዩብ አውቶሜሽን ይዤላችሁ እመጣለሁ በዚህ ቻናል በራሱ ማለት ነው። እና ቻናሉ ሰብስክራይብ አድርጋችሁ ጠብቁ። በቀጣይ ቪዲዮ እስከምንገናኝ ድረስ የሚመቻችሁ ያልገባችሁ ጥያቄ ካለው ኮሜንት ላይ ጻፉልኝ። ይመቻችሁ።